እስኪ የሆነ ቪዲዮ ላሰማችሁና ከዛ ሐሳቤን እሰጣለሁ። ጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሆን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረኔን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5,000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ከአሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከአመታት በኋላ በ10 ምናምን ዓመቱ ቢመጣ አዳምጪ ናቲ፣ ይህንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተ እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅ አባትህ ማን ነው ሲልሽ አባትህ ሞቷል በይ። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤት ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረው፣ ፍቅር የለኝም ለሱ። ወደፊት እንዲመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልክብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። በመጀመሪያ ደረጃ አንተ ወንድ አይደለህም። ወንድ ሳይሆን በየቦታው እየሄድክ እምትሸና ስለሆንክ እንጂ ሲጀመር አንተ ከመጀመሪያውም ጀምሮ እኮ አትወደውም ልጁን አትወደውም። አባቴ ስለማትወደው ከዚህ ጋር መታ አታስመሰል። ገባ? እኔ ሁላችሁ ልንገራችሁ፣ ሙሉ ለሙሉ ትናንትና አልተከታተልኩትም ይህን ቪዲዮ ማለት ነው። እና አንዳንዱን እለፍ ብዬ ስሰማው ሲጀመር እሷን አጀንዳ ለማድረግ ስለፈለገ ነው። ገባችሁ? አጀንዳ አድርጎ መስራት ስለፈለገ እና በሶሻል ሚዲያ ታዋቂ እንዲሆን ስለፈለገ ነው። ገባችሁ? እንጂ 2 ኪሎ ሩዝ፣ 3 ኪሎ ሩዝ፣ 4 ኪሎ ሩዝ እያሉ በዚህ ደረጃ ባልና ሚስት ያስጠላል፣ ይዘገንናል። ላሰማችሁ ትንሽ። ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደ እሱ አይመጣም። እኔም በደንብ ነው የምልበት፣ በደንብ ነው የምሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደ እሱ አይመጣም። እኔም 5,000 እተዋለሁ። ልጅ አጠገብ እንዳይደርስ ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ለማንኛውም እንኳን ደሜ ሴት ልጅ ተመትቼ አላውቅም። እንዲህ ሴት አጋትቼ አላውቅም። ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ። ምንም አይጎለውም። ስለ እኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5,000 ብር የተፈቀደልህ 5,000 ብር ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄ ማጠገብ እንዳትደርስ። ምን አሉ ማዘር አልሰማሁም።
እንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ ልጆችን ያለበት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ አንድ የሚል ላድርግና ሪከርድ ላድርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ልትከሰኝ እና ደግሞ በዚህ በፊትም እቀርባለሁ። ያዙላችሁ ልጄ ላሳድግ ብያት እምቢ ብላለች። አልፈልግም ብር አልፈልግም ብላለች። ነገ ካሰላመቅ እሺ። ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄ ማጠገብ እኔ ማጠገብ አትድረስ። ሰላም ስጠን። አንታወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለግኩትን ነገር ላድርግ፣ አይመለከትም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንዳትቆንት እንዳትለው። ስለ ገንዘቡ ላውራ። እሺ እሺ። እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት በየትኛውም የቲክቶክ አካውንት ስለ እኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳ አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤ ማጠገብ እንዳትደርስ፣ ስለ ቤተሰቤ ስለ እኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቃለሁ። አለቀ። ያስክ አለች እኮ መጠኑን ገንጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የተረዳውን 5000 ብር አልጠይቀም ብለሽ ወደፊት መጥቼ አልጠይቀም የሚለውን ረሳሽ። እሱ ወደፊት በህይወት መጥቼ አልጠይቅም ገንዘቡን ብሩን በይው። እሺ 5000 ብሯን ወደፊትም ወደ ህይወትህ መጥቼ አልጠይቅም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ደረሰባኝ። አንዴ ሪከርድ አድርጓች እኔም አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ለሆን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ታርጊ ልጄ ላሳድግ ወጥቼ ነበረ። አንድ ይመጣል ይለዋል ወጥቼ ነበር። ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ አሉ ለምኛ ሳለው አንድ አዳምጡኝ እባካችሁን። እኔ ቢኒያሙን በላይ የእናቴ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ከልጃችን አባት ነው እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደሆነ ተደርጋለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደጉት ካላቀፍኩት ጠረኔን ካለመደ የኔን ጠረን ካላወቀ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የተፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመት መጣ እንደማካሳይ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ከአሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ አሁን አንተ ወንድ ነኝ ብለህ እንዳታወራ። በአላህ የወንድ አልጫ ብለንሃል። ሲጀመር አንተ በየቦታው እየሄድክ እየወለድክ ነው የምትመጣ። ሁለተኛ ደግሞ ወሎ ብሏል። ወሎ መልክ ብቻ ማለት ነው። መልክ ብቻ አባቴ ቁም ነገር እንጅሩ። አንተ ቁጭ ብለህ ከሴት ልጅ እየቀፈልክ መኖር የምትችል ወንድ ነህ። አለቀ ደቀቀ። ገባ? ለልጅ አባት የምትሆን ሳትሆን ቁጭ ብለህ እየቀፈልክ የምትኖር ወንድ ነህ። ቆይ እግረኛ ዮሃ ሚዲያ ላይ ያለችውን ላሰማችሁ። እዛ ጋር የተባለ ነገር ሆነ አሁ ቢልሽስ ኖሮ ሀይሚን ያን ጥያቄ አይልም ማለት አሁ አፈቅርሻለሁ ቢልሽስ እሱ ማለት እንደ ስለማቅ ነው እንደዛ እንደማይለኝ ስለማቅም ነው የጠየቅኩት። ግን ምን አለ አሁን እንደውም በስልኩ ላይ የሆነ ሰዓት እንትን ስልበት ነበረ ማለት በጣም እንትን ሲል ይህንን ጥያቄ ደግሜ በስልክ ጠይቀዋለሁ። ቮይስ ስለሚቀዳ ምናልባት የሆነ ቀን ይለቀዋል
እና ጠየኩትኝ፣ ቆይ ታፈቅረኛለህ? ምንድን ነው ሀሳብክ? ምናምን ያፈቅርሽ አንቺ ለምን የምትጠይቂው? ይሄ ጥያቄ እኮ ልነግርህ ነው ማለት አሁን ለምሳሌ ከምናፈቅረው ሰው የምንወልደው ልጅ እና የሆነ ትንሽ መውደድ ምናምን ኖሮን የምንወልደው ልጅ ይለያያል። ምን አልኩትኝ አፈቀር ማለት ምንድነው? አንቺ ምንድነው ሀሳብሽ? ለምንድነው ይሄን ደጋግመሽ የምትጠይቀኝ ምናምን ሲለኝ፣ እሺ ሀሳብክ ያው ነው አይደል? አዎ። ስለዚህ ከምታፈቅረው ሰው እንደወለድክ አድርገህ ልጅን ተንከባከብ። ምክንያቱም ልዩነት አለው፣ ነግሬሃለሁ። ነገ በህይወታችን ላይ ለአዲስ ልጅ ሲመጣ ከምናፈቅረው ሰው የምንወልደው ልጅ እናት ምንጊዜም እናት ናት። ምክንያቱም ዋጋ የምከፍለው እኩል ነው ለሁሉም ልጆቿ። አባት ግን የሆነ ከሌላ ከሚያፈቅረው ሰው ሲወልድ እና ከሌላ ሰው ደግሞ ሲወልድ ይለያያል ያለው ፍቅር። አፍቅረኛለሁ ወይ ስትይ ሰምቻለሁ። እና እውነት ለመናገር ዲቦራ ታሳዝናለች። በጣም ነው የምታሳዝን። ረጋ ያለች ልጅ ናት። እናቲቱን እስኪ እንስማ። ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ታራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን ቅፍ ያደረገውና ቢኒያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይሄን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 5,000 ይችንም 10,000 ብር እንደው ሰጠን ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተወን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገጥኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያውጣል። ስላናገራችሁኝ አመሰግናለሁ። እዚህ ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን እንፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪኝ ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናት። እና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሲጀመር ልጁ አጀንዳ ነው የሚፈልገው። ወላሂ አልዓዚም ማታ ላይቭ ላይ ገብቶ በቃ ፈመስክ አይደል? ፈመስክ ይለዋል ልጁ አንደኛው ማለት ነው። አዎ ፈመስኩ፣ በቃ ከዚህ በኋላ እንጀራ ተከፈተ ይላል። እንግዲህ አስተማሪ ነበር፣ ከአስተማሪ ወደ ልመና ጌመር ሆኗል ማለት ነው። እና ለማንኛውም አሁን አንተ ወንድ ነኝ ብለህ እንዳታወራ፣ እንደው ስሞትልህ ወንድ ነኝ ብለህ እንዳታወራ። እስቲ ቆይ ዲቦራ ናት እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይኸው ዛሬ ድረስ ተውልኝ ስላለው እርግፍ አድርጎ ትቶት ያኛው ይኸው ዝም ብለን እየገረመን ነው በቢኒያም ያለ ነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት? እህቴ ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? የእህታችን የልጄ የእህቷ ባለቤት ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው፣ ያንኛውን ነው። እና በቃ ቢኒያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ለምነው እምቢ አለ።
በ17ኛ ቀኑ ነገርኩሽ። ራሱ ቢኒያምም ያውቃል። እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንም ቢኒያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢኒያምም እኔን ይመርጣልች እስቲል አሁንም ድረስ ግን በ17 ቀን የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንም ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለእሷም ለሱም አልፈለግኩም። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ ያለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ለማንኛውም እናቲቱን ሳላደንቅ ማለፍ አልፈልግም። ወንድማችን ቢኒያም አጀንዳ ነው የሚፈልገው። አይታችሁት ከሆነ ማታ ቁጭ ብዬ እየተከታተልኩት ነበር። አጋጣሚ አቃጣሪ በጣም ልጁ መፈመስና መፈመስ ነው የሚፈልገው እንጂ ልጁን ፈልጎ አይደለም። ሁለተኛ ደግሞ በየቦታው እየሄደ የሚያንጠባጥብ ወንድማችን ነው። ከዛም ይወልዳል፣ ከዛም ይወልዳል፣ ከዛም ይወልዳል፣ ከዛም ይወልዳል። መውለድ እንጂ ማሳደግ አያውቅም ማለት ነው። እና ማዕናቱ ምንድነው? እሱ መስኦልያ አይወስድም፣ ሊወስድም አይችልም። ገባችሁ? ዝም ብሎ ልጅን ዝም ብሎ በየቦታው እየሄደ መሽናት እንጂ አያሳድግም። እና እኔ ዲቦራን በጣም አድንቂያታለሁ። ገባችሁ? ከማይሆናት ሰው ጋር እንደዚህ ህይወቷን ከምትቀጥል ዋጋ ከምትከፍል ያረገችው ነገር ትክክል ነው። ገባችሁ? የማይሆን ወንድ ሁልጊዜም አይሆንም። ገባችሁ? ዲቦራና ይሄ ልጅ አንድ ላይ ቢቀጥሉ ያንዳቸው ነፍስ ይጠፋል። ለምን? ዲቦራ የሆነ ነገር ስትል እሱ የሆነ ነገር ሲል ከዛ በኋላ የአንድ ሰው ህይወቱ ያልፋል እና በጊዜ መላቀቁ ሀሪፍ ነው። በዚሁ አጋጣሚ ሴቶች በጣም እዚህ ላይ ትምህርት መውሰድ ትችላላችሁ። የማይሆናችሁን ወንድ ልክ እንደ ዲቦራ በጊዜ ቀጩ። ገባችሁ? የማይሆን ሰው አይሆንም። አለቀ ደቀቀ። እና ይህ ልጅ እንግዲህ የሚያሳስበው ፍመሳና ፍመሳ ብቻ እንጂ ለልጁ አስቦ አይደለም፣ ምን ብሎ አይደለም። ከአክቱ ያስታውቃል እኮ አክቱ ያስታውቃል። እና ለማንኛውም እንደዚህ አይነት ወንዶች ወንድነን እያላችሁ እየመጣችሁ የእህቶቻችንን ሀሳብና ሂሳብ ባትመነትፉባቸው መልካም ነው ብዬ እላለሁ። አንተ ወንድ ሳትሆን ወንድ አይደለህም። እናቴን ወንድ ነኝ